ወንዶችን በስራ እጦት፣ በተስፋ መቁረጥ፣ በሱስና በውድቀት በስነ ልቦና እየላሸቁ ሆኖ ማግኘት እየተለመደም እየመጣ ነው። ህልም የለሽ የመለወጥ ህይወት፣ የመኖር የመውለድ ወዘተ ሐሳቡ የሌለው ወጣት እየበዛ ነው። በሌላ በኩል በተቃራኒ ጾታዎች መካከል ያለው ክራይስ ወይም ደግሞ ቀውስ ደግሞ ጭድና እሳት ሆኖ አየዋለሁ። በእርግጥ በሁለቱም ወገን አየውና በራሴ ምልከታ ዝም ብዬ ለመረዳት ስሞክር ወጣቶች እንዳለ ፈጥረን መኖር የከበደን ያለቀ የተጠናቀቀ ነገር የምንሻ ደካማ ሆነን ራሳችንን አየዋለሁ። መስዋዕትነት መክፈል የማንፈልግ ዝም ብለን ነግሰን መኖር የምንችልበትን ዓለም እንሻለን፣ ልክ ጉም እንደ መስገን። በሌላ በኩል የራስን መርስን ወይም ደግሞ ቶክሲሲቲን ለሌላ ለማስተጋባት የምንሮጥ ብዙዎች ነን። የራሳችንን ህመም በቅጡ ሳናክም ለሌሎች ሰዎች በዙሪያችን ላሉትም ጭምር ወንድ እንዲህ ነው፣ ሴት ልጅ እንዲያ ናት፣ ሴት እንዲህ ናት፣ ወንዱም እንደዚህ እያለን እንመርዛቸዋለን። ጊዜው መስዋዕትነትን የሚጠይቅ ሆነና ኑሮን ካለ መስዋዕትነት ለመኖር ለማሸነፍ ስንል እንደ ጊዜው ሰዎቻችን እየተቀየርን ንዋይን የሚያሳድድ ትውልድ መሆናችን ግልጽ ነው። ዛሬ ላይ ሴቶች ፍቅርን ብቻውን እንደማይሆንና ያንኑ ፍቅር ለመኖር ገንዘቡን ፕራዮሪታይዝ ወይም ደግሞ ቅድሚያ የሚሰጠው እንደሆነ ሲናገሩ ማየትና መስማት የተለመደ ድርጊትም ሆኗል። እርግጥ ነው የተመሰቃቀለ ህይወት መኖር ማንም አይፈልግም፣ ወንዱም ሆነ ሴቱም ብትሉት። ነገር ግን ወንዱ የመስራት ሰነፉ ሆኖ ሳይሆን ሰርቶ መለወጥ ያቃተበትና መኖር ያልቻለበት ሀገር ሆኖ እንጂ ያልተማረና የማይሰራ ወይም ደግሞ መስራትን የማይወድ ያለ አይመስለኝም። በእርግጥ መስራትና ለውጥ ማምጣት ለየቅል ናቸው። ምክንያቱም የሚሰራ ሁሉ ይለወጣል ማለትም አይደለም። በሌላ በኩል ሴት ልጅ ትዳር መያዝ ያለባት ዕድሜ የሚገድባት ትሆንና የምትፈልገውን አይነት ወንድ ዝግጁ የሆነውን ታጣለች። አንዳንድም እድሉ ሲኖራት ሕይወትን ልይ ወይም ደግሞ ሕይወትን ላጣጥም ከሚል ትላንት አይሆንም ያለችው የላግባሽን ልመና ዛሬ ላይ ይለወጥና ጊዜ ሲያልፍ በራቅቦኝ ይተካል። ከነበርኩበት ሐሳብ መለስ እንደማለት አልኩኝና ስካር ነገር ስለያዘኝም የወይኑን ብርጭቆ ከጎኔ ባለ ኮሜዲኖው ላይ አስቀምጬ ወደ እንቅልፌ በሐሳብ የደከመ አእምሮዬን ለማሳረፍ ወደኩ። የመንጋትና የመምሸት ጥቅሙ እስኪጠፋን ጊዜ መሄድብንም ለካለን። ሲነጋ ወይም ደግሞ መሽቶ ወደ ቤቴ ስገባ ምን እየሆንኩ እንደነበር እንኳን በቅጡ ማላውቅበት ጊዜ ይበዛል። ቁርስ እየበላው ጠዋት ላይ ተነስቼ ሰርካለምን ጠርቻት ጋሻ አዲስ እንዲዘጋጁና የምንሄድበት እንዳለ ንገሪያቸው ብዬ አልኳት። ጠዋት ብዙ የመመገብ ልምድ የለኝም። ሰዓትም ስላልነበረኝ ቀምሼ መውጣት ግድ ይለኝ ነበርና በረራዬም 6 ሰዓት ተኩል ላይ ስለሆነ ከዛ ቀደም ብዬ የጋሻ አዲስን ባለቤት ሕክምና መውሰድ መቻል አለብኝ። ቁርሴን በላለች ከቤት እንደወጣሁኝ ወደ ጋሻ አዲስ ወደ ግቢዋ ጥርጋ ሄድኩኝ። ደህና አደሩ ጋሻ አዲስ። አቤት ልጄ፣ እንዴት አደርሽ? እግዚአብሔር ይመስገን። ኑ እስኪ ወደ ቤት ውስጥ ይዘውኝ ይሄዱ። አረ ልጄ፣ እንደው ላንቺም ይሆንም አይል ብለዋል። ግድ የለም አባቴ፣ ግድ የለም ባይሆኑ በሉ ግቡና ይዘውኝ ይሄዱ ብያልኩኝና መኪና ውስጥ ገባን። መጓዝ እንደጀመርን ምን አሟቸው እንደነበር ሁኔታውን ሲያጫውቱኝ እንደተጓዝን በእንደራቸው እንደደረስኩ ብዙ ነገሮችን ገና ስንገባ ወደ ውስጥ ታዘብኩኝ። ከላይ የሀገራችን ገጽታና የሰው የመንደሩ አኗኗር ፈጽሞ የተለያየ ዓለም ነበር።
ወጣቱን በየድንጋዩ መመልከት የተለመደም ነበርም። ከመኪና ወርደን ወደ ቤታቸው ገባን። ትናንሽዬ ወንበር፣ መሬት የተነጠፈ ፍራሽ፣ 1 2 3 እየተባሉ የሚቆጠሩ ዕቃዎችን ከማየት ውጪ የጋሽ አዲስ ባለቤት ፍጽሞ ደክማ ተመለከትኳት። ጋሽ አዲስ ሰፈር ወጥተው ወጣቶች ካሉ ባኮትን ይጥሩና ተባብረውም ቢሆን መኪና ውስጥ ያስገቧትና ቶሎ እንሂድ ደክማለች ብዬ አልኩኝ። ሁኔታዋን ጠጋቢ ስመለከት ያለችበት ነገር ጥሩ እንዳልነበር ስለገባኝ ነበር። እሺ ልጅ መጣሽ ብሎ አሉኝና ወጡ። ብዙም አልቆየም። ወደ መንደሩ ስገባ ካስተዋልኳቸው ሱሰኛ ወጣቶች አንዳንድ የሚባሉ ሰዎችን ይዟቸው መጡና ደስ እያላቸው ደግፈው መኪና ውስጥ አስገቧቸው። ለሚያቸው የሚዘርፉ፣ የሚደበድቡ፣ የሰው ልጅ ርኅራኄ የሌላቸው ተስፋ የቆረጡ ይመስላሉ። ነገር ግን እንደነሱ ልባቸው ቀና የሆነም ሰው ያለ አይመስሉም። ይሉኝታን አዋቂ የሚያስቡ እንዲሁ እንደነሱ ያለ የሚያገናዝብም ያለ ራሱ አይመስልም። አንዳንድ ጊዜ ሳስበው በነጠላ በየቤተ እግዚአብሔሩ ከተሸፈኑ ክፉ ሰዎች ክፋታቸው ከማይለይባቸው ሳይሻሉም አይቀሩም መስል። ጋሽ አዲስ አመስግኗቸው ወጣቶቹ ተለዩንና መንገዳችንን ጀመርን። ትዕግስትን ወደ ወሰድኳት ሆስፒታል ነበር የወሰድኳት። እዛ ጥሩ ወዳጅ ወዳለበት ሆስፒታል ወሰድኳትና ሕክምናዋ እንዲጀመር አደረግኩኝ። በእርግጥ እኔ ስለማልኖር ሁሉም ሕክምና እንዲደረግና ከኔ ጋር እንዲነጋገሩ ለወዳጄ ለዶክተር አማኑኤል አሳውቄው እኔ ጥያቸው ወጣሁ። ፍላይት ሰዓቴ እንደደረሰ ጉዞዬን ጀመርኩኝ። የ45 ደቂቃ የሚያህል ጉዞ ካደረግኩኝ በኋላ አርባ ምንጭ ደረስኩኝ። የዛን ያህል የተጋነነ ውብና የበለጸገች ተብላ ባትባልም እንኳን በተቻለ አቅም ንጹህ ጽዱና ለምለም ሀገር ፍራፍሬ የተለመደባትም ጭምር ነበረች። ከፕሌን እንደወረድኩኝ ወደ ሆቴሉ አመራሁኝ። ግዙፍ የእንግሊዝ ስሪት የመሰለ ከተራራው ከፍታ ላይ የተገነባ ሆቴል ነበር። ሆቴሉ ላይ ተቁሞ ወደ ታች ላየው የአርባ ምንጭ ጫካን፣ አባያና ጫሞ ሐይቅን በግራና በቀኝ በኩል ተራራው ሰንጥቆ ለመመልከት አመችና ቆንጆ ቦታም ነበር። አቤሰሎም ቆንጆ ምርጫ አለው አልኩኝ በውስጤ። ወደ ሆቴሉ እንደገባሁ ሩም ይዤ ቦታውን ለማየት ዞር እንዳልኩኝ ከሆቴሉ ወደ ታች ወደ ጫካው ለማየት ለብቻው የተሰራ ልክ እንደ ደረጃ የመሰለ የብረት ዘንግ ከፍታ ላይ ቆሜ ጨፍኜ እያለሁ ከበስተኋላ ድምፅ ሰማሁ። እንዴት ነው የጎደልሽው አይደል? ቆንጆ ቦታ ነው አይደል? ብሎ አለኝ። ዞር ስለ አቤሴሎም ነበርም። ዞር ተመልክቶኛል ማለት ነው አልኩኝና ዝም አልኩኝ። በጣም እንዴ? አዎ የእውነት በጣም ቆንጆ ምርጫ ነው ያለ ብዬ አልኩኝ። መተሽ አታውቂም እንዴ እስከ ዛሬ ብሎ ጠየቀኝ። መቼ ኢትዮጵያውያን ሀገራችንን እናውቃታለን ብለህ ነው ብዬ ፈገግ ለማለት ሞከሩ። እውነት ብለሻል ብሎ አለኝ። ደህና ነህ ግን ስል ጠየቅኩት። በእውነቱ በጣም ደህና ነኝ። እዚህም ይገርምሻል አንድ ጥሩ ወዳጅ አፍርቻለሁ። ባይሆን አመሻሹን አስተዋውቅሻለሁ ብሎ ፊቱ ላይ ደስ የሚል ጸዳል ታየኝ ስለሱ ሲያወራኝ። አዲስ ወዳጆችን ማፍራት ጀምራል በየሄድክበት። በጣም ጥሩ፣ ለእኔም ደስ ይለኛል ብዬ አልኩኝ። አዎ ጎበዝ መካሪ፣ ይገርምሻል በጣም ትልቅ ሰው ነው በእውነት ብሎ አለ። ማ ስል ግራ ተገብቼ ጠየቅኩኝ። እሱን ማታ አስተዋውቅሻለሁ፣ ይልቁንስ በደንብ ጎብኝ። ነገ ደግሞ ወጣ እንላለን፣ እኔም ከነገ ወዲያ መመለስ አለብኝ ብሎ አለኝ። ኦኬ እሺ ብዬ አልኩኝና ካጠገቤ ዞር ብሎ ሄደ።
የአቤሴሎምን ለውጥ በእንደዚህ አይነት መልኩ አልጠበቅኩም ነበርም። ምን እንዳገኘ ባይገባኝም ፍጹም ሰላማዊ ሰው ሆኖ ነበር ያገኘሁት። ሆቴሉን ዙሪያ ገባውን ስመለከት ቆየሁና ሞቃት ስለነበረ መዋኘት ፈልጌ ልብስ ቀያይሬ ወደ መዋኛ ቦታው ሄድኩኝ። በጣም ቆንጆ ጊዜ እንደማሳልፍ የሆነ መንፈስ ይነግሮኛል። ከቦታው የተነሳ መሰለኝ። ድንገት እየዋኘው ውሃ ገንዳው ውስጥ ሆኜ ቀና ስል ከጠለቅኩበት ስወጣ ከውሃው ድንገት ወደ 40ዎቹ ያለ ሰው በአማረ ቁመና ሆቴሉ ፎቅ ላይ ቆሞ ወደ ውጭ ሲመለከትና ስልክ ሲያወራ ተመለከትኩኝ። ለምን እንደደነገጥኩ አላቅም። ብቻ ልቤ ተረበሸም። ያስተውሉ ላየው ሰው ረጋ ያለ ፊት ያለው የነበረው ከሩቅ የሚስብ ግለሰብ ነበረም። ስልኩን እንደዘጋ አካባቢውን ዞር ብሎ ተመለከተና ወደ ውስጥ ገባ። እኔም ጥቂት እንደመዋኘት ካልኩኝ በኋላ ብዙም አልቆየውም። ከውሃ ወጣሁና ወደ ሮሜ ወደ ክፍሌ አመራሁኝ። አመሻሽ ላይ ቀሚሴን ለብሼ እንደ ሁል ጊዜው እንዳማረብኝ ወጣሁና ወይን አዝዤ ውጪ ላይ ቁጭ ብዬ አካባቢውን መመልከት ጀመርኩኝ። ድንገት ዞር ስል አካባቢን እየቃኘው አቤሴሎምን ቀን ከተመለከትኩት ሰው ጋር ወደ እኔ ሲመጡ አየኋቸው። ደንግጬ ልጎነጭ ያነሳሁትን የነበረውን የወይን ብርጭቆ አስቀመጥኩኝና ግር ባለ መልኩ ተመለከትኳቸው። ወደ እኔ እየተቃረቡ ነበርም። ገና እኔ ጋር እንደደረሰ ነበረ ያው አምሮብሻል መናይም ብሎ አለኝ አቤሴሎም። አመሰግናለሁ አልኩኝና ፈገግ አልኩኝ። ተዋወቂው እዚሁ በአጋጣሚ ያፈራሁት ወዳጅ ያልኩሽ ቅድም እሱ ነው አለኝና ዞር ብዬ አይን ለአይን ተተያየን። ላፍታ ካየሁት በኋላ እጄን ዘረጋሁኝና እሱም ጨበጠኝ። እሺ ምን እባላለሁ ብዬ አልኩኝ። ጥሩ ይምሎክ እባላለሁ አለኝና ወንበር አጠገቤ ላይ ስቦ ተቀመጠ። ሄምሎክ? ዋው ደስ የሚል ስም ነው። ማለቴ የተለመደ አይደለም። ምን ማለት ነው ግን? ሰምቼው ስለማላቅ ነው ብዬ በስሙ ተገርሜ ጠየቅኩት። እውነት ነው፣ በእውነቱ አልተለመደም ብሎ አለኝና ባጭሩ ቋጭው። ስመለከተው እየጠበቅኩት እንደሆነ ማብራሪያ ገባውና ያ መርዝ ማለት ነው ትርጓሜው ብሎ አለኝ። በምላሹ ደንግጬ በጣም ግራ ተጋብቼ ተመለከትኩት። እና ስምን መርዝ አድርጎ ማስጠራት አይከብድም ብዬ ፈገግ ብዬ ጠየቅኩት። ጉዱ ይከብዳል ብለሽ ነው? መቼስ እንደ አብዛኛዎቻችን ሙሴ ተብሎ ክፉ ሰው ሆኖ ከመገኘት አይሻልም ብለሽ ነው ብሎ አለኝና የራሱን የሆነ ፈገግታ ቸረኝ። ንግግሩ ምንም የማይደንቀው የማይበርደው የማይሞቀው ረጋ ለስብ ያለ ይመስላል። እሱስ ልክ ነህ ብዬ አልኩኝ። በመሃል አቤሴሎም በሁለታችን መሃል ያለውን ንግግር ሰምቶ ሁለታችሁም አብራችሁ ትሄዳላችሁ፣ ጨዋታችሁ ለኔ ነው እንጂ የማይሆነው ብሎ ሳቀ። ይገርምሃል ወዳጄ፣ እቺን የመሰለች ቆንጆ አላገባችም ብዬ ብለስ ብሎ አለና ሳቀ። ቀጥሎም ለምን ወንድ ጠፋ እንዴ በሀገሩ ብሎ አለ አምላክ። እኔም በምላሹ ምላሽ ለመስጠት ያህል ሴት ቆንጆ ስለሆነች ብቻ ማግባት አለባት ብዬ መለስኩኝ። እንደዛ ያለ ባይኖርም ያው በቆንጆ ስትሆኑ ብዙ ፈላጊ ስለሚኖራችሁ የሚያገባችሁ መቼም አይጠፋም ብዬ ነው ብሎ አለ። ታዲያ ፈላጊ ስላለ ብቻ የማይወዱትን ህይወት ይመሰረታል እንዴ ብዬ መልስ የምትሰጠውኝ።
ስለዚህ ልብን የሚያሸንፍ ልባም ወንድ ጠፋ እያልሽ ነው ብሎ ጠየቀኝ ለዘብ ብሎ። አሁን ታይን ራሴን ነቀነኩና ወይኔን አንስቼ ተጎነጨሁኝ። ይልቁንስ ምን አይነት ብትመክረው ነው? ማለቴ ፍቅረ አቤሴሎምን ለውጦታልና በእንደዚህ አይነት ሁኔታ እናገኘዋለሁ ብዬ አላሰብኩም ነበርም ብዬ ጠየቅኩት ሄምሎክን። አቤሴሎም የተለየ ያወራነው ነገር የለም። በእርግጥ ስላጋጠመው ነገር በአንደኛው ምሽት አውርቶኝ ነበርም። ከዛ በኋላ ያው ትንሽ ተጫውተን ነበርም። ከዛ የተለየ ምንም ያልኩት ነገር የለም በእውነቱ ብሎ አለና ብዙም ራሱን ሳያካብድ ቋጨው። ኖ እንዳታምኘው፣ በጣም የተለየ ሰው ነው። ይገርምሻል፣ እውነት ነው የሚነግርሽ። አምነሽ መቀበል ግድ የሚልሽን አይነት እውነት ነው የሚሰጥሽ። በአጭሩ ብቻ ከእውነታው ጋር የሚያስታርቅ አይነት ሰው ነው ብሎ አለ። አቤሴሎም ሄምሎክን ከራሱ ከሄምሎክ በላይ ያወቀው ያህል ነው የሚናገረው። አዎ፣ ስለዚህ ስለ እውነት እናውራ ታዲያ ያልኩኝ ሄምሎክን እየተመለከቱ። ብቻ የእውነትን ምንነት ትርጓሜውን እንዳይሆን የምትጠይቅኝ ብሎ አለኝ ሄምሎክ። ነው ለምሳሌ ያልገባኝን ነገር ልጠይቅና ያው ሐሳብ እንለዋወጣለን። ማን ያውቃል፣ እኔስ ከተጣላኋቸው እውነቶች ጋር ልታስታርቀኝ ይሆናል ብያልኩኝና ፈገግ አልኩ። ጥሩ እሺ፣ መልካም ብሎ መለሰልኝ። ትንሽ ወይኔን ድጋሚ ብርጭቆውን አንስቼ ተጎነጨሁኝና አስብ ብዬ ታዲያ ስለ ይቅርታ ምን ታስባለህ? በዚሁ አጋጣሚ ያው አቤሴሎምም ያለበት ሁኔታ ስለሆነ በዛው ጉዳይ እንጫወታለን ብያልኩኝና አቤሴሎምን ተመለከትኩት። ይቻላል አለ አቤሴሎም ቅዝቅዝ ባለ ስሜት ላይ ሆኖ። ታዲያ ያንቺን ምልከታ ንገሪኝና የየራሳችንን የምናስቀምጥ ምን ይመስልሻል? ጥያቄውን እስከመጣች ድረስ ፈርስት ሌዲስ ለማለት ያህል ነው ብሎ አለኝ ሄምሎክ። በመሃል አቤሴሎም ጥያቄው ያስጨነቀው መሰለኝ። ብቻ እኔ እንዳትጠይቁኝ፣ እኔ ሁለታችሁ በምታወሩት ነገር በሙሉ እቀበላለሁ፣ ባይሆን ጨዋታችሁን ቁጭ ብዬ ልስማ ብሎ አለና መጠጡን አንስቶ ተጎነጨ። ከዛ ሐሳቤን መግለጽ ጀመርኩኝ። ጥሩ፣ በእኔ በኩል በይቅርታ አምናለሁ። እንደ አንድ እምነት እንዳለው ሰው ይቅር ይለን ዘንድ ይቅር ማለት አለብን። ጥያቄው ይቅር ለማለት የሚከብዱ ነገሮች ሲያጋጥሙን ምን ማድረግ ይቻላል ብያልኩኝ። ማለትሽም ለምሳሌ ያህል ለምንና እንዴት እንደሆነ ሳናቅ ለስንት ነገር ባለምናቸው ሰዎች መካድ፣ ብዙ መስዋዕትነት በከፈልናቸው ሰዎች አሊያም ውዱን እድሜና ጊዜያችንን የሰረቁንን ማለትሽ ነው ብሎ አለኝ። ያ አግኝተኛል ብያልኩኝና ምላሽ ሰጠሁ። መቼን ያረኩሽና አለኝና ፈገግ ተባባልን። አግኝተኛል አልኩት አባባል ምላሽ መሆኑ ነበርም። ቀጥሎም ሐሳቡን ለመግለጽ የራሱን አስተያየት አስቀመጠ። ጥሩ፣ በይቅርታ ካመንሽ አንድ በይ። የሰው ልጅ የራሱ የሰውኛ ባህሪያት አሉት። ለምሳሌ መካድም ሊሆን ይችላል፣ መሄድ፣ አለመርካት፣ አለመደሰት፣ ሁሉም አዲስ ነገር መፈለግ፣ ራስን መምረጥ፣ ብቻ ብዙ አለ ሰውኛ ባህሪ የሆነ። ታዲያ ከዚህ ውስጥ አንዱ ራስን መምረጥ ትልቁና ዋነኛው ነው። በራስ መምረጥ መንገድ ውስጥ የተወን የካደን ሁሉ እና እኛ ደግሞ በሱ ቦታ ብንሆን ኖሮ የማንክድና ራሳችንን የማንመርጥ ይመስለናል። ጥያቄው አንድ ግለሰብ
ቢሊየንስ የሚቆጠር ብር የመዝረፍ ዕድል ብታገኝና ብለሽ ትርኪ ምርኪ የሆነ ጥያቄ ከመጠየቅ ይልቅ ያንን ቢሊየን ብር የሚሰርቅበትን ሁኔታ ጨርሰሽ ቦታው ላይ አቁመሽ ትዘርፋለህ ወይ ብለሽ ብትጠይቂው እውነታውን ታገኛለሽ። ነገሩ ሲሆን ነው ትክክለኛ እውነቱ የሚታወቀው እንጂ ዛሬ ላይ ሆነን ያንን ነገር ቢያጋጥመን ብለን ስናስብ በተሰማን ስሜት ልክ እንናገራለን። እኔ ሰው ሀቅ አልፈልግም ልንልም እንችላለን። ቦታው ላይ ስንሆን ግን ራሳችንን የምንመርጥ ሰዎች ሆነን እንገኛለን። አየሽ፣ ከምንወደውና ከሚወዱን ሰው ደስታ ይልቅ ያንን ሰው ትቶ ሌላ ቦታ በመሄድ ወይም ደግሞ መንገደኛ በመሆን የሚገኘው የራስ ደስታ በልጦ ከተገኘ የራሳችንን ደስታ አብልጠን ተጓዥ መንገደኛ መሆናችን ባይቀር ነው። ምናልባትም ለዓመታት ስትኖርለት የነበረውን ሰው ተነስቶ ሊሄድ ይችላል። ያን ሁሉ ሆኜለት ብትይ ግን ማን ያስገደደሽ? በገዛ ፈቃድሽ እንጂ ቢልሽ ምንም አታመጭም። በእርግጥ በገዛ ምርጫሽ ነው ያደረግሽው። ለዛ ሰው መኖርም አለመኖርም ምርጫው ነበረሽ። ይልቁንስ አንቺ ለዛ ሰው ካለሽ መውደድና ለዛ ሰው ካለሽ ጥልቅ ስሜት የተነሳ መኖርን መረጥሽ በገዛ ምርጫሽ። ከዛም ኖርሽለት። የኖርሽለትም አንቺ ነበርሽ እንጂ ያ ሰው አላስገድደሽም። ወይም ደግሞ አንቺ ቀድመሽ እሱን የመካድና የመተው ምርጫውም እንደነበረሽ አትዘንጊ ብሎ አለኝ። እንዴ ህሊና ይሉኝታ የሚባል ነገር የለም እንዴ ብያልኩኝ። ነው ብለሽ ነው? ራሱን ለመምረጥ ህሊናውን አሽከሩ ያደረገ ሰው ለሱ ይሉኝታና ህሊና ምኑ የሚሆኑ ይመስልሻል ብሎ አለኝ። በእርግጥ ምንም አይደሉም። ታዲያ ስለዚህ ብዬ ምን ሊለኝ እንደሞከረ ጠየቁኝ። ታዲያማ ያንኑ ሰው ይቅርታ ብታረግለትም እሱ እንደሆነ አንዴ ተጓዥ ነው። ወደ ወድ ነው ወደ ፈለገው መጓዙን ጀምሯል። ምንም አይሆኑም። ለአንቺ ግን በይቅርታ ለምታምኘው ግን ደግሞ ይቅር ማለትን ላላወቅሽበትም ይቅር ለማትዩ ሰው እሱን ይቅር ባትዩም እንኳን እሱ ሳይሆን አንቺ ነሽ የምትጎጂው። ምክንያቱም ይቅር ባለማለትሽ ውስጥ መተውን የማታውቅ መርሳትን የማታውቅ በትላንት ውስጥ ዛሬዋ የታሰረ ደስታ የራቃት ወናን መናን ትፈጥሪያለሽ። ያውም የሆነ ሆኖ ለማይቀየረው ነገር ነገሩ ይቅር ማለትና ሁለተኛ ዕድል መስጠት በእርግጥ የተለያዩ ናቸው። አሁንም ቢሆን የምርጫ ጉዳይ ነው አለና ከወይኑ ላይ ተጎነጨም። ታዲያ ይቅርታ ካደረክና ሁለተኛ ዕድል መስጠት አለብኝ ብለህ ታምናለህ ብዬ ጠየቅኩኝ። በእርግጥ ይከብዳል። ነገር ግን ያንን ሰው አብልጠን የምንፈልገው ከሆነና ሁኔታውን ስትመለከችው የተሰሰተ ከልቡ የተሰበረ ጥፋቱ የገባውና ለመታረም የተዘጋጀ ሰው መስሎ ከታየን ወይም ደግሞ ሁኔታ ካለው ከዛ ምክንያት ተነስተን ካመንበትና ከመስሎ ከታየን ሁለተኛ ዕድል መስጠቱ የራሳችን ምርጫ ሊሆን ይችላል። በእኔ እምነት ግን ስህተት ሲደገም ምርጫ ነው ብዬ አምናለሁ። ደግሞ ካጠፋ ይቅርታ ቢያገኝ ራሱ እኔን ደግሞ በሕይወት ውስጥ አያገኘኝም። ምክንያቱም ሳያጠፋ ተምሮ የተወለደ ሰው የለምና ያንን ሰው አብልጬ ከመውደዴ የተነሳ አንድ ጊዜ ሁለተኛ ዕድል መስጠት ምርጫዬ ሆኖ ነበርም። ያንን ዕድል ሰጥቼውም በሁለተኛ ዙር በቅጥፈት ካሳየኝ ያንን ሰው ደግሜ ይቅር ብለው እንኳን ሕይወቱ ላይ የምቀጥልበት ምንም አይነት ምክንያት አይኖረኝም ብሎ አለኝና ይሁን አስተያየት ልክ የሚሰማኝን ለማወቅ የሚሰረስር
ስሜቴን ለማጥመድ የሚታይ አይነት አስተያየት ተመለከተኝ። በእርግጥ ውስጤ ብዙ ሐሳብ እየተመላለሰ ነበርም። ግን እኮ እየፈለገ ቢሆን ስሜትን ወደ ነበረበት መመለስ እኮ በጣም ከባድ ነገር ነው አይደል እንዴ ብያልኩና ጠየቅኩት። አዎ በጣም ከባድ ነው እንጂ ነገሩ ግን ከማወቅ በላይ ዋናው ነገር መረዳት መቻል ነው። ወሳኙ እሱ ነው። አስተውለሽ ካየሽው ሕይወት ያለው በይቅርታ ማደል ብሎ አለኝ። ማለት ስል ጠየቅኩኝ። አየሽ አቤሴሎምና ባለቤቱ ተዋውቀው ወደ ፍቅር አደጉ። ትዳር ቤተሰብም ሲሆን ሕይወት ያለው ነገር ሆነ ማለት ነው። ታዲያ በሆነ ጥፋት አንዳቸው ቢጎዱና ቢለያዩ መጀመሪያ የገቡትን ቃል አደራቸውን እንደ ዛፍ ተክል ይሁንና ማለቴ ግንኙነታቸው ሕይወት ያለው ነገር ነው ብዬ ለማስረዳት ያህል ነው። ታዲያ ያ ዛፍ ባትንከባከቢው መድረቁ አይቀርም አይደል? ነገር ግን በይቅርታ መመለስ ከቻሉ ሕይወት ይቀጥላል ብሎ አለ። ፈገግ አለና ተመለከተኝ። ውስጤ መረበሹ ገብቶታል። ልክ የሚያውቅኝ መሰለኝም። ስለ እኔ ሁሉን ነገር የሚያውቅ መስሎ ተሰማኝ። እንደዛ ባይሆንና ሕይወት በይቅርታ ባትኖር ኖሮ እንደየስራችን ፈጣሪም ይቅር ማለቱን ትቶ ባጠፋን ነበር አይደል እንዴ አቤሴሎም ብሎ አለና ተሳሳቁ ለሁለት። ድንገት የወይን ብርጭቆዬን አንስቼ በአንድ ትንፋሽ ጠጣሁትና ሌላ እንዲቀዳልኝ ለአስተናጋጁ ምልክት ሰጠሁት። ወይ ይቅርበኝ፣ ምነው አስደበርኩሽ እንዴ ብሎ አለኝ ሄምሎክ። ነው ዳራም አልተደበርኩም ብዬ መለስኩኝ። በእውነቱ በእኔ ምክንያት እንዳልተደበርሽ እንኳን እያወቅኩ ነው የጠየቅኩሽ። ካወቅ ታዲያ ምን አስጠየቀ ስል መለስኩለት። ያው ክፉ ነገር እንዳልወጣኝ ወይም ደግሞ አንቺን ፐርሰናሊ አታክ የሚያደርግ ነገር እንዳልተናገርኩ ስለማቅ ነው። ማለቴ ማውራውን እያወቅኩ ስለምናገር ነው። ባይሆን በጨዋታችን ውስጥ ስለተረበሽ በእርግጥ ሁሉም ነገር ያው መቼም ስለ ራስ ማለት ባይሆንም ብሎ አለኝና የሆነ ፈገግታ ፈገግ አለ። አየሁት፣ ተተያየን። እርጋታው፣ ጨዋታው፣ አዋቂነቱ ሁሉ ነገሩ ይስባል። ውስጤን አንዳች ስሜት እየተሰማኝ ነበርም። ጨዋታ ለመቀየር ያህል አይኔን ከሱ ላይ ሰበር አረኩኝና ወደ አቤሴሎም ዞርኩኝ። ታዲያስ አቤሴሎም ምን አሰብክ ታዲያ? ባለቤት ተጨንቃ ዳገር ምድሩን ስታሰስ ቆይታ ነበርም። እኔ ጋር ተገናኝተን ነበርም። ያነባችውን እንባ ብትመለከት ኖሮ ብዬ ገና ቀጥዬ ለማውራት ስለ ሄምሎክ የሆነ የማልገጥ የሆነ የስላቅ አይነት ፈገግታ ፈገግ አለና ዞር ሲል በአይኔ ስቆጣው ዝም አለም። አቤሴሎምም ትንሽ እንደማቀርቀር አለና በቃ ይቅርታ ላደርግላት ግድ ነው። በጣም ነው የምወዳት ከምላችሁ በላይ ያውም ተዋልደን ዳግመኛ በተመሳሳይ ስህተት ግን በእውነቱ ላገኛት አልፈልግም። እሱንም እነግራታለሁ። የኔው ባደለች ያው ቢከብድም ባለፈ ታሪኳ ወቅሽ ልለያት አልፈልግም። በእርግጥ ከድርጊቷ በላይ መዋሸቷ ነበር የጎዳኝ። ግን የሚወዱትን ሰዶ ሌላ ሰው ደግሞ ለማላመድ እንደገና ደግሞ በሌላ ሰው ደግሞ ከመጎዳት ይሻላል መስለኝ ያለ በውስጡ ሐዘን እየተሞላ